ይህ የምታዩት የስልክ ካሜራ የአይፎን ወይም ደግሞ የኤስ24 አልትራ እንዳይመስላችሁ በሳምሰንግ ኤም12 ስልኬ ነው እንደዚህ የሚያምር ቪዲዮና ፎቶ የምቀርጸው። እናንተም እንዴት አድርጋችሁ ልክ እንደዚህ ጥራት ያለው ፎቶና ቪዲዮዎች እንዴት አድርጋችሁ መቅረጽ እንደምትችሉ ስቴፕ ባይ ስቴፕ በዚህ ቪዲዮ አሳያችኋለሁ። በተለይ ትንሽ ስልክ ላላችሁ የቲክቶክ ቪዲዮ መስራት ለምትፈልጉ በጣም የሚገርም ካሜራ ነው። እንዴት አድርጋችሁ እንደምታወርዱት ደግሞ አሳያችኋለሁ። ታዲያ ይህን አፕሊኬሽን የምታገኙት ፕሌይ ስቶር ላይ ነው። ታዲያ ወደ ጉግል ፕሌይ ስቶራችሁ በመሄድ በዚህ መልኩ ኤልአይ ቲፕስ በማለት ሰርች ታደርጋላችሁ። ከዚያም የመጀመሪያ ላይ መጣላችሁን አፕሊኬሽን አንድ ጊዜ ከነካችሁ በኋላ ኢንስታል ካላደረጋችሁ ኢንስታል በማድረግ ኦፕን በማለት ወደ ውስጥ ትገባላችሁ። አፕሊኬሽኑን በዚህ መልኩ ከፍትላችኋል። እዚህ ጋር በመታዩት መልኩ ሰርች ባሯን ነክታችሁ CM12 በማለት ሰርች ታደርጋላችሁ። ከዚያም መጀመሪያ ላይ መጣላችሁ ምስል አንድ ጊዜ በመንካት ወደታች ስክሮል በማድረግ ጌት ኢት ነው የሚለውን በመንካት አፕሊኬሽኑን ታወርዳላችሁ። ልክ እንደምታዩት ጥርት ያለ ፎቶና ቪዲዮ ነው የሚያነሳላችሁ። አፕሊኬሽኑን እንዴት አድርጋችሁ እንደምታወርዱትና እንደዚህ አይነት ጥርት ያሉ ፎቶዎችና ቪዲዮዎችን እንዴት አድርጋችሁ መቅረጽ እንደምትችሉ አሳያችኋለሁ። ልክ እንደምታዩት ዙም አድርጋችሁት እንኳን ጥራቱ አይቀንስም። በተለይ ካሜራ ላይ አድርጌ ደግሞ ላሳያችሁ። ቪዲዮ ላይ ስታደርጉት ደግሞ ልክ እንደምታዩት በጣም ብዙ ነገሮችን ታገኛላችሁ። አሁን ለምሳሌ የቲክቶክ ቪዲዮ መቅረጽ ከፈለጋችሁ ልክ እንደዚህ ሪዞሉሽኑን መቀነስ መጨመር ያስችላችኋል። የሚገርም አፕሊኬሽን ነው። ያው ለቲክቶክ ሲሆን 1920 በ1080 ፉል ኤችዲ ይቀርጽላችኋል። እዚህ ጋር ብዙ አይነት ዋይት ባላንሱን፣ ከለር ኢፌክቱን፣ እዚህ ጋር ደግሞ ታይመር አለ። ስፒድ መጨመር መቀነስ ትችላላችሁ። የሚገርም ነው። ባልኳችሁ መንገድ መጠቀም ነው። ያልገባችሁ ነገር ካለ ኮሜንት ላይ አሳውቁኝ። ይመቻችሁ።